ኦኬ ሁለተኛው ፈንድድ አካውንታችንን ገዝተናል። አሁን የገዛሁበት ፕላትፎርም ማቨን የሚባለው ነው። ከዛ ላይ ነው የገዛሁት። ሰው $5000 ፈንድድ አካውንት ነው። ዲስ ዋን ያረኩት 2 ስቴፕ ቻሌንጅ ነው ያረኩት። የባለፈው ኢፍ ዩ ሪሜምበር 1 ስቴፕ ነበር፣ ግን እስቲ የሆነ 2 ስቴፕ አድርገን እስቲ እናየዋለን የሚያደርገውን። ሰው ምንም ትሬድ አልገባሁበትም። አሮን አካውንቱንም እንዴት እንደምንለው ብቻ አካውንቱ ይህን ይመስላል። 2 ስቴፕ አካውንት ነው። በዚህ ሳምንት እየጠበቅኳቸው ያለው ሴታፖች ዩሮ ጂፒዋይ ክሊር ኢንትሪ አልሰጠኝም እንጂ I'm looking for buy from here DXY የመጀመሪያው DXY if you remember ከዚህ ይችን ሎው ፕራይስ ቴክ እንዳደረገ ፎር ባይ አያለው ብዬ ነበር። አርብ ላይ አሪፍ አርብ ነው አርብ ዕለት አሪፍ የባይ ኦፖርቹኒቲ እየሰጠ ነበር። ፕራይስ ኤክስፓንድ አድርጓል፣ ግን ኮንቲኒው ማድረግ አልቻለም። እዚሁ ጀስት ኮንሶሊዴት እያደረገ ነው እዚህ ጋር። አሁን እንኳን ምንም አይነት ኢንትሪ የለኝም፣ ግን DXY ባይ ሴትአፕ ነው እያዩት ያለሁት። ዩሮ ጂፒዋይ I was looking for buy from this fair value gap but price disrespect አድርጎት ወደታች እየወረደ ነው። ሌላኛው ዩሮ USD ነው። so since I'm looking for buys on DXY እዚህ ጋር ሴል ነው እያዩ ያለሁት፣ ግን structural wise especially the 4 hour is a bullish trend ነው ያለው። so ይሄ ክሊር አይደለም። USD CAD if I get a 4 hour structure shift from here I will look for buys until this fair value gap እዚህ ጋር higher time frame fair value gap ነው ዳይሊ። so at least price እንኳን ወደ ላይ ኤክስፓንድ ባያደርግ እንኳን እዚህ fair value gap ወደዚህ internal range liquidity ታፕ ማድረግ ስላለበት እሱን ነው እያዩ ያለሁት። JPY ፔሮች this week if you remember last week CAD JPY we were looking for buys from here, ግን እቺ ሎው ቴክ ያደርጋል ብዬ ነበር። ቴክ ሳያደርግ just price continue ያደረገ። now if I get another leg to the downside continuation ነው ማለት ነው። ዩሮ JPY ይሄ አሪፍ ነው እንደምታዩት። monthly we have a rejection፣ ስለዚህ monthly upward direction ያለው። weekly እንደምታዩት a little bit retracement and we are looking for this week's high ነው የምናየው፣ እና ደግሞ ይሄ previous month high ነው። እነዚህ ናቸው ታርጌቶቻችን። daily we have a structure shift here price retrace አደረገ እዚህ fair value gap ውስጥ ታፕ አድርጓል። previous daily low ይሄ የአርቡ ሎው ተወስዷል እዚህ ጋር። and then for hour እንደምታዩት price is reacting from the order block። እዚህ ጋር ትሬንድ ላይን ሊኩዊዲቲ አለ። obviously this thing is gonna go to the upside። ያልተመቸኝ ነገር እዚህ ጋር ሌሊት ላይ አልተነሳውም እንጂ ብነሳ ኖሮ እቺ አሪፍ ባይ ኦፖርቹኒቲ ነበረች። እዚህ ጋር the moment እቺን ኤክስፓንሽን እንዳገኘና ፕራይስ ወደዚች ኦርደር ብሎክ ሪትሬስ ሲያደርግ እዚች አካባቢ ኢንትሪ ሊኖረን ይችል ነበር፣ ግን አካውንት የሚገዛው አሁን ስለሆነ እና ሌሊት ላይ ደግሞ ያው ተኝቼ ነበረ አላየሁትም። ሶ አሁን እስቲ እዚህ ጋር ሪያክሽን ነው የምጠብቀው ከዚህ ፌር ቫልዩ ጋር ምናምን if I get that I will look for buy ማለት ነው። እዚህ ጋር ታርጌት የምናደርገው somewhere around here አድርገን የምናየው ይሆናል ማለት ነው። ትሬድ 1 to 2 ምናምን ካገኘው that will be enough። so ፕሮፊት ላይ ምናምን በሆን ኖሮ ማለት የመጀመሪያው ትሬድ ስለሆነ ነው እንጂ ፈንድድ አካውንት ላይ አሪፍ ፕሮፊት ላይ ምናምን ብንሆን ጀስት አግሬሲቭሊ እንገባው ነበረ። ይህን ትሬድ ሜቢ ዲሲኤ እናደርግ ነበር። ዋን ፖዚሽን እዚህ ጋር ከፍተን ሜቢ ፕራይስ ድጋሚ መጥቶ ወደ እነዚህ ኤዥያ ሎ ሲመጣ ምናምን ሜቢ እንዲሁ ላድርገን ዋን ቱ ዋን ሆኖ ከዛ እንደዚህ ሪትሬስ ሲያደርግ ሌላ ፖዚሽን እዚህ ጋር ምናምን እንከፍት ነበረ አግሬሲቭሊ። ግን ፕሪሳይስ የሆነ ኢንትሪ መግባት አለብን። ፈርስት ትሬድም ስለሆነ ደግሞ ሞር ሰርቴን መሆን አለብን ማለት ነው። AUD/JPYም እንደምታዩት እዚህ ፌር ቫልዩ ጋፕ ውስጥ ወይም ይችን የ4 hour ሎው ዴይሊ ፌር ቫልዩ ጋፕ ነው ታፕ አድርጎ ይሄዳል ብዬ ነበር፣ ግን ታፕ ሳያደርግ ፕራይስ ወደ ላይ ኤክስፓንድ እያደረገ ነው። NZD/JPY same thing but this one just high ላይ ነው ያለው። so I'm not interested on this one for now። ሌላኛው ዩሮ GBP ነው። ዩሮ GBP since
ፕራይስ ይህንን ፌር ቫሊዩ ጋፕ ዲስሪስፔክት ስላደረገው አም ሉኪንግ ፎር ኮንቲኒዩሽን ቱ ዲ አፕሳይድ ማለት ነው። ሶ አሁን የማያቸው ትሬዶች ሁለቱ ናቸው ማለት ነው፣ ዩሮ ጄፒዋይ እና ዩሮ ጂቢፒ ማለት ነው። ሌሎቹ ፔሮች ፎር ዲስ ዊክ አም ናት ኢንተረስትድ። ጀስት ጂቢፒ ሲኤችኤፍ እዚህ ጋር ኮንቲኒዩሽን ቱ ዲ አፕሳይድ ሊኖር ይችላል። ከዚህ ጋር ግን ምንም ክሊር ስትራክቸር የለውም። ዩኤስ ኦይል ጀስት ዝም ብሎ ኤክስፓንድ እያደረገ ነው። እኔ ምንም ኢንትሪ እያገኘው አይደለም። ሶ እዚህ ጋር ኢንትረስትድ አለንም። ኤዲኤስዲ ያው ዴክሷን ባይ እያየን ስለሆነ እነዚህን ሜጀር ለሴል ነው የምናያቸው። ግን እንደምትስ ስትራክቸር ዋይዝ ምንም አሪፍ አይደለም። ይህ ሳምንት በእርግጠኝነት አዛ የሆነ ሳምንት ነው የሚሆነው። እቺ የአርብ ናት። ያው በዚህ ፈንድ አካውንት ብሎ ሆኖ ስለነበረ ያልገቡትም ኢንትሬት በፐርሰናል አካውንት ነበረ ያለው። ግን አሪፍ የሆነች ሴል ነበረች። ጀስት ዋን ቱ ዋን አይ ነው ምንም አይነፋም አራሩ፣ ግን ኦብቪየስ የሆነች ትሬድ ነበረች ማለት ነው። ጂቢፒ ጄፒዋይ ስትራክቸራል ዋይዝ ያው ለባይ ነው ይሄንን የሚያዩት ያሉት፣ ግን ስትራክቸራል ዋይዝ ከዚህ ይልቅ የሚሻለው ዩሮ ጄፒዋይ ነው። ሶ ኢንተረስታችን የሚሆነው እሱ ላይ ነው ማለት ነው። ሶ ይሄን ይመስላል የዚህ የሁለተኛው ፈንድድ አካውንት የመጀመሪያው አናሊሲሳችን ይህን ይመስላል። ፕራይስ ሪያክት አድርጎ እየሄደ ነው። ጋድ እሺ አሁን እዚህ ጋር በፎሞ እንዳንገባው። እሺ doesn't look cool for me. I'm just gonna wait more. Obvious ነው እኮ ወደ ላይ እንደሚወጣ፣ ግን I don't want to take the risk, you know. Anyways እስቲ ከገባሁት የምናየው ይሆናል። Thank you for watching.